እሺ እናማት በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የእግዚአብሔር ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን ያደራ ልጆች እስከ ሞት ድረስ በወደደን በልዑል እግዚአብሔር ፍጹም ሰላምታ እንደምን ዋላችሁ? እንደምን ዋላችሁ? እንደምን እስከ ሰዓት ደረሳችሁ? አሜን። የምስጋና ባህር የሆነ አባቶቻችን አምላክ መድኃኔ ዓለም ኢየሱስ ክርስቶስ ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ ስሙ የተመሰገነ ይሁን። አትለይምና ለቃል መውረድ ለስጋ ማድረግ ለመዳናችን ደግሞ ምክንያት የሆነች መብርሃን ወላዲት አምላክ ዘወትር በፍጥረታት አንደበት ሁሉ ስሙ የተመሰገነ ይሁን። ጻድቃን ሰማዕታት፣ ደናግላን መነኮሳት እርሱ የክብር ባለቤት አምላከ ቅዱሳን መድኃኔ ዓለም ኢየሱስ ክርስቶስ እንዳከበራቸው መጠን ስማቸው የከበረና የተመሰገነ ይሁንልን። እንደ እግዚአብሔር ቅዱስ ፍቃድ እጅግ አጠር ላለች ደቂቃ ሕይወትን የሚሰጠውን የእግዚአብሔርን ቃል እነጋገራለን። ከሁሉም በፊት ግን አስቀድመን እንኳን ለጽጌ መጨረሻው ማህሌት ወይም ለተፈጸመ ማሕሌተ ጽጌ ለምናከብርበት ለምንቆምበት የመጨረሻው ቁመት አምላካችን እግዚአብሔር በፍቅር በስምነት በአንድነትና በቸርነት እንደ እርሱ ቅዱስ ፍቃድ እንኳን በሰላም አደረሳችሁ አደረሰን። እንደ እግዚአብሔር ቅዱስ ፍቃድ በምትኖረን አጠር ላለች ደቂቃ የምንነጋገርበት የትምህርታችን ርዕስም የሆነው ሁላችንም ዕለት ተዕለት ከምንደግመው የዘውትር ጸሎት ላይ ካለው ተነስተን ይሆናል። አቤቱ በሉ እስቲ፣ አቤቱ በሉ። እናመሰግናሃለን። የዛሬው ትምህርታችን የምስጋና ሕይወትን በተመለከተ ነው እና እንደምታውቁት ይሄን አሁን ያነሳሁትን ቃል የማይደግመው ምዕመን የለም እና ሁሉም ምዕመን ዕለት ተዕለት የሚደግማቸው ጸሎቶች መካከል አንደኛው ቅድስት ኦርቶዶክሳዊት ቤተክርስቲያናችን እንዲገባ ያደረገችው ጸሎት ምንድን ነው ካሎቹ ናኩተከ በሉ እስቲ። ታውቁታላችሁ አይደለ? ስለሆነ ሁሉም ሰው የሚያውቀው ነው፣ ቃሉ አዲስ አይደለም እና ይሄኛው ናኩተከ የሚለው ቃል ወይም አቤቱ እናመሰግናሃለን የሚለው ቃል ዕለት ተዕለት ከዘውትር ጸሎቶች እንዲካተት ነው እና በጣም ልብ ብላችሁ አይታችሁት ከሆነ የዘውትር ጸሎት ላይ ያሉ ጸሎቶች የቤተ ክርስቲያኒቷን ማንነት የሚገልጹ ጸሎቶች ናቸው። ለምሳሌ ገና ከናኩተከ በላይ ያለው የመጀመሪያውን አንቀጽ ስትመለከቱ አትብ ነው አይደል ያለው። ከዛ በትምህርተ መስቀል መላ ሰውነቴን አማትባለሁ ይላል አይደለ። በአብ በወልድ በመንፈስ ቅዱስም ብሎ በጌታዬ በኢየሱስ ክርስቶስ ትምህርተ መስቀል ፊቴና መላ ሰውነቴን 3 ጊዜ አማትባለሁ ብለን እግዚአብሔርን ስለማመን አንድ አምላክ በሆነው በአብ በወልድ በመንፈስ ቅዱስም ንጹሕ እያለ ይቀጥላል እና አይታችሁ ከሆነ የመጀመሪያው የዘውትር ጸሎት ገና ስትገልጡት ውዳሴ ማርያምን ስከፍቱ የዘውትር ጸሎት ላይ የመጀመሪያ የምናገኘው ክፍል ምንድን ነው ካላችሁ የማንን ስም ነው የሚጠቅሰው? የአብን በሉ እስቲ፣ የወልድን የመንፈስ ቅዱስን አይደለ። በማን ስም አማትባለሁ ነው የሚለው? በስመ ሥላሴ አይደለ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ብለን ነው የምናማትበው። ይሄ በጣም እንዳይደንቃችሁ ዕለት ተዕለት የምናደርገው የምስጋና ጸሎታችን ላይ አለን። ቅዳሴው ራሱ ሲጀምር ምን ብሎ ነው የሚጀምረው? የማንን ስም በመጥራት ነው አይደለ? አሃዱ አብ ቅዱስ አይደል? አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ። አብ ቅዱስ ነው፣ ወልድ ቅዱስ ነው፣ መንፈስ ቅዱስ ቅዱስ ነው። ይሄ ብቻ እንዳይደንቃችሁ ማህሌት ስንቆም ራሱ ስቡ ተብሎ ነው የሚቆመው አይደለም። እና ስቡ የማይባልበት ማህሌት የለንም። እያንዳንዱ ኪዳን ራሱ ብትገቡ ተሳልከ እግዚኦ ብሎ ነው የሚጀምረው። ስለሆነ እያንዳንዱ የቤተክርስቲያኒቷ የጸሎት ማዕከላዊነት ምንድነው ካላችሁ እናመሰግናለን የሚል ነው እና የዘወትር ጸሎት ላይ የምናገኘው አቤቱ እናመሰግናሃለን የሚለው ቃል የቤተክርስቲያኒቷን የሥርዓት አምልኮችና የዝማሬዎች አገልግሎት በአጠቃላይ ቅዳሴንም ጨምሮ አጠቃላይ ሕይወቷን የሚጠቀልል ቃል ምንድነው ካሎቹ ዘውትር ጸሎት ላይ ናኩተከ የሚለው ቃል ነው። አቤቱ ምን እንልሃለን? ምን እንልሃለን? እና ይሄ ራሱ ቅዳሴው ላይ ገና ቅዳሴው ራሱ ሲጀምር ናኩቶ ለገባሬ ሰናይ ብሎ ነው የሚጀምረው። ቅዳሴው ራሱ ሲያልቅ ናኩቶ ብሎ ነው የሚያልቀው። እቱ በሰላም ከማለበቱ በፊት ዲያቆኑ ካቆረበ በኋላ ምዕመናንን መጨረሻ ላይ ዲያቆኑ የሚያቀርበው ምስጋና ካላችሁ ምንድነው? ናኩቶ ብሎ ነው የሚነሳው ማለት ነው። ስለሆነ ማመስገን የቤተክርስቲያኒቷ የምስጋና ሕይወቷ ራሷ
ምንድነው የቤተክርስቲያኒቷ ህይወቷ ካላችሁ የምስጋና ህይወት ብለን ነው የምንነሳው። እንግዲህ ስለ ምስጋና ስንነሳ የምስጋናን ጉዳይ ስናነሳ ሩታን ሃይማኖት አባቶቻችን ምስጋና የሚለውን ጉዳይ ሲተረጉሙ ሰው በሉስቲ የተፈጠረበት ዓላማ ነው ይላሉ። የምስጋና ህይወት የሚለውን ከማየታችን በፊት ምስጋና ራሱ ምንድነው ነው የሚለው እና የመጀመሪያው ሩታን ሃይማኖት እንደተናገሩት ምስጋና ምንድነው ከተባለ እኛ የተፈጠርነው ለማመስገን። ሁሉም ሰው የተፈጠረበት ዋናው ዓላማው አንደኛው ከዓላማዎቹ ማዕከላዊነት ምንድነው ካላችሁ ማመስገን። ለዚህ ነው ቅድም ናኩ ተካ ያልነው ወይም አቤቱ እናመሰግናለን ብለን የተነሳ ነው ማለት ነው። ፍጥረት ሁሉ የተፈጠረበትን ዓላማ ብርሃነ ዓለም ቅዱስ ጳውሎስ ሲናገር እንድናመሰግነው እግዚአብሔር አምላካችን ሁላችንንም ፈጥሮናል ማለት ነው። እና አንዳንድ ሰዎች ሰምታችሁ ከሆነ እንደው ለዝማሬ ወይ ነው ለሆኑ ለምስጋና አገልግሎቶች ያለን አመለካከት ትክክል አይደለም። በጣም መስተካከል አለበት። በጣም አንዳንድ ሰው ዝማሬ ላይ በጣም የሚያገለግል ሰው የሚጸድቅም አይመስለው ሰዋል። አሁን እናንተ ሰንበት ተማሪዎች ናችሁ አይደለ? እና መዝሙር ትዘምራላችሁ አይደል? ሁላችንም እንዘምራለን በሰንበት ትምህርት ቤት ስናል። እንደው አንድ ጥያቄ ልጠይቃችሁ። እንደ ታዳጊ ክፍል እንደ ህፃናት ክፍል ከመዝሙር ክፍልና ከትምህርት ክፍል የሚጸድቀው ማን ይመስላችሁ? ማን መልሱ። ማን የሚጸድቅ ይመስላችኋል? ከመዝሙር ክፍልና ከትምህርት ክፍል አይ እንደው የተሻለ የመጽደቅ ዕድል ያለው ከዘማሪያንና ከሰባኪያን ማን ነው የሚጸድቀው? ሰባኪያን አይደል? እናንተ ቸር ናችሁ። እንዲሚል ትምህርት የለንም። እየሰማችሁ ነው አይደል? አብዛኛው ሰው እዘምራለሁ ስትሉ ወይም በዝማሬ አገልግሎት አለ ስትሉት ያልተማራችሁ የሚመስለው ሰው አለ። ወይም ትምህርት ማታውቁ ወንጌል ማታውቁ በጣም የሚመስለው ሰው አለ። እና በጣም ብዙ ቦታ ላይ እናንተ ብቻ አይደለም የትም ሰንበት ትምህርት ቤት ሄዳችሁ ብታይቁ ከመዝሙር ክፍልና ከትምህርት ክፍል ብትሉት ያው ትንሽ የማንበብ ዕድል ስላለው ትምህርት ክፍሉ የመጽደቅ ዕድል አለው ብሎ ብዙ ሰው ያስባል። እና በጣም የተሳሳተ አመለካከት። ሰው መዝሙር ክፍሉ ሆኖ ዘምሮ መጽደቅ ይችላል። ሰው ደግሞ ሰብኮ መጽደቅ ይችላል። ጸጋችን እንደተሰጠን መጠን ሁሉ በትክክል ካገለገልንበት ለጽድቅ መንገድ መሆን ይችላል ማለት ነው። እንግዲህ ምስጋናን ስናነሳ የመጀመሪያ አመስጋኞች ማናቸው ሲባል እግዚአብሔርን ያመሰገኑት ማናቸው ስትሉ መላእክት ናቸው። እና ቅዱሳን መላእክት እንደምታውቁት ስርዓተ ቅዳሴያችን እንደሚናገረው የመላእክት ህይወታቸው ምንድነው ሲባል የምስጋና ህይወት ነው። ዛሬ ስለ ምስጋና ህይወት ልንነጋገር ስንሰባሰብ የመላእክትን ህይወት እያነሳን ነው። መላእክት ስራቸው ምንድነው ካላቸው አንደኛው አገልግሎታቸው ማንን ማመስገን ነው። ቅዱሳን መላእክት እኛን ያማልዳሉ። ቅዱሳን መላእክት እኛን ያድናሉ። ቅዱሳን መላእክት እኛን ይራዳሉ። ቅዱሳን መላእክት ደግሞ ማንን ያመሰግናሉ? እና መላእክት ምን ብለው እግዚአብሔርን ያመሰግኑታል ሲባል ቅዱስ 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 እግዚአብሔር ብለው ቅዱሳን መላእክት ያመሰግኑታል። የምስጋና ህይወት ምንድነው ካላችሁ እነ ቅዱስ ገብርኤል እነ ቅዱስ ሚካኤል ሌሎቹ መላእክት በአጠቃላይ የሚያሳልፉት ህይወታቸውን የምስጋና ህይወት ብለን እንጠራዋለን ማለት ነው። አስቀድሞ ግን መላእክት ራሱ ከመፈጠራቸው በፊት ምስጋና ነበር ይላል። ኦሪት ዘፍጥረት ትርጓሜን ስትመለከቱ መላእክት ሳይፈጠሩ ሰዎች ሳይፈጠሩ አጠቃላይ ስነ ፍጥረት ሳይገኝ በፊት ምስጋና የሚባለው ህይወት የለም ወይ ካላችሁ ነበር። ኦሪት ዘፍጥረት ትርጓሜያችን ላይ እግዚአብሔር በሉ እስቲ ባህሪውን ቅዱስ 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 እያለ ያመሰግነዋል ይላል። ሰው ሳይፈጠር በፊት እግዚአብሔር ምስጉን ነው አይደል? መላእክት ሳይፈጠሩ በፊት እግዚአብሔር የተመሰገነ ነው። መላእክት ታዲያ የሚያመሰግኑት ምስጋና ምንድነው ካላችሁ ያቺ በስላሴ ዘንድ ያለችው ያቺን ምስጋና ቅዱስ 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 እግዚአብሔር ቅድም እንደሰማችሁት ባህሪውን ቅዱስ ቅዱስ እያለ ያመሰግነዋል እንዳልን መላእክት ራሱ ብንጠይቃቸው እነ ቅዱስ ገብርኤል እነ ቅዱስ ሚካኤልን ምን ብላችሁ ነው የምታመሰግኑት ካላችሁት ቅዱስ 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 እያለን እግዚአብሔር እናመሰግናለን ይላል። ለዚህ ማስረጃችሁ ቅዳሴያችን ነው። ሱራፌል ወኪሩቤል ይሰግዱ ሎቱ ይላል አይደለ? ቅዳሴ ላይ ከዛ ይጸርሁ እያሉ እንዘ ይብሉ ምን ይላሉ ይላል? ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው እያሉ ሱራፌልና ኪሩቤል ያመሰግኗል። ስለሆነ በዓለመ መላእክት ምስጋና አለች፣ በዓለመ ሰብእ ምስጋና አለች። በአጠቃላይ ሕያው ሆኖ በሚኖር ሁሉ ያለ ህይወት ምንድነው ካላችሁ ምስጋና ነው ማለት ነው። ስለሆነ ምስጋና ምን ማለት ነው ሲባል ሶስት አይነት ትርጉም አለ። አንድ ሰው ምስጋና የሚለውን ጽንሰ ሐሳብ ቅድም ሩታን ሃይማኖት እንደተናገሩት ምስጋና የሚለው ጽንሰ ሐሳብ የተፈጠርንበት ዓላማ ነው። ምን ያልንበት ዓላማ ነው? ስለሆነ አለመዘመር አትችሉም። ሰው አልዘምርም ማለት አይችልም። ሰው በዝማሬ ህይወት ውስጥ መኖር አልችልም ማለት አይችልም።
ዝማሬ ስንል ካሴት ማውጣት ማለት አይደለም። ዝማሬ ስንል አውደ ምሕረቶች ላይ የሆኑ መዝሙሮችን መዘመር ማለት ብቻ አይደለም። ቅዳሴው ዝማሬ ነው አይደለም? ማህሌቱ ዝማሬ ነው። የምናደርጋቸው ጸሎቶች ዝማሬ ናቸው። ስለሆነ የሰው ልጅ ሁሉ እግዚአብሔርን አለማመስገን አይችልም ማለት ነው። ስለሆነ ምስጋና ማለት የተፈጠርንበት ዓላማ አንደኛው ትርጓሜ ነው። ሁለተኛ ምስጋና ማለት መስዋዕት ነው። ምንድን ነው አልኳችሁ? ምስጋና ማለት በሉ እስቲ መስዋዕት ነው። በጣም ልብ ማለት ያለባችሁ ሰዎች ቅዳሴ ላይ ተሰብስበው ከሚያቀርቡት መስዋዕት መካከል በእኛ ቤተክርስቲያን አስተምሮ ቅዳሴ ላይ 5 አይነት መስዋዕቶች ይቀርባሉ። አንደኛው መስዋዕት እናንተ የምታቀርቡት መስዋዕት፣ ምዕመናን እኛ የምናቀርበው መስዋዕት፣ እሱ አንደኛው መስዋዕት ነው። የከንፈር በሉ እስቲ መስዋዕት ይባላል። ሰው በከንፈሩ እግዚአብሔርን ያመሰግናል፣ በከንፈሩ ይዘምራል ማለት ነው። ስለሆነ የከንፈር መስዋዕት ይባላል። ግን አሁን ጥያቄው ምን መሰላችሁ? ከመስዋዕት አቅራቢው በፊት ይላል ብርሃነ ዓለም ቅዱስ ጳውሎስ ዕብራውያን መልእክቱ ላይ ምስጋና መስዋዕት ነው ካልን ከመስዋዕት አቅራቢው በፊት እግዚአብሔር ምን ይመለከታል ካላችሁ ከመስዋዕቱ በፊት አቅራቢውን ይመለከታል። ዕብራውያን መልእክቱ ላይ ቅዱስ ጳውሎስ መስዋዕት መሆኑን ምስጋና ሲገልጽ አንድ ጉዳይ ያነሳልናል። አቤል በሉ እስቲ ከቃየል የሚበልጠውን መስዋዕት አቀረበ። እንደው አንድ ጥያቄ ልጠይቃችሁ። ቃየል መስዋዕት አቅርቧል አላቀረበም? አቅርቧል አላቀረበም? አቅርቧል። አቤል መስዋዕት አቅርቧል አላቀረበም? አቅርቧል። ታዲያ እግዚአብሔር ለምንድን ነው የቃየልን መስዋዕት ሳይቀበል የአቤልን መስዋዕት እግዚአብሔር ለምን ተቀበለ? ታስታውሱ እንደነበር ታሪክ ስትማሩ የመጽሐፍ ቅዱስ ቃየል ለእግዚአብሔር መስዋዕት ሊያቀርብ ሲል ምንድን ነው ያለው መሰላችሁ? ሲጀመር አለ ቃየል እግዚአብሔር አይበላ አለ፣ እግዚአብሔር አይጠጣ አለ። የማይበላ የማይጠጣ ከሆነ የሰባውን ምን ያለውን የአማረውን ዘር የሚባል ነገር የለም አለና እንደምታውቁት ቃየል እንክርዳድ የበዛበትን ዘር ይዞ ወደ እግዚአብሔር ቀረበ ይላል። አቤል ደግሞ ታስታውሱ እንደነበር ንጹህ ለሆነው እግዚአብሔር ንጹህ የሆነ በግ ይገባል በማለት አቤል ንጹህ መስዋዕትን ለእግዚአብሔር ቀረበ። እንደው አንድ ጥያቄ ልጠይቃችሁ፣ እግዚአብሔር ይበላል አይበላም? ይበላል አይበላም? አይበላም አይደል? እና ቃየል ምን አጠፋ? ቃየል ሰምታችሁት ከሆነ እኮ ያለ እግዚአብሔር አይበላም ማለት ስለማይበላ አግበስብሶ ይዞ መጣ። በጣም መሳት የሌለባችሁ ነገር እግዚአብሔር አምላካችን ከኛ ከንፈር የሚቀበለው መስዋዕት አለ፣ መብል አለ። ምን ይባላል ካላችሁ ምስጋና ይባላል። ይሄን የተናገረው ማን ነው ካላችሁ ድርሳን ዘቅዱስ ኤፍሬም ሶራዊ። ቅዱስ ኤፍሬም በድርሳኑ ባስተማረበት እናንተ የምትዘምሩት ዝማሬ ለእግዚአብሔር መብሉ ነው። እኛ እያንዳንዳችን በየአውደ ምሕረቱ የምናቀርበው አገልግሎት፣ ንግስ በመጣ ቁጥር የምናቀርበው ዝማሬ፣ ወረብ፣ እንደ ሰንበት ትምህርት ቤት አጥንታችሁ የምትዘምሩት መዝሙር ለእግዚአብሔር መስዋዕቱ። እኛ የሚታየን በሰዓቱ ያለው ምዕመን አስደስተን መላካችን ነው አይደል? የሚታየን በሰዓቱ የሚገባውን አገልግሎት አገልግለን መውጣታችን ነው የሚታየን። ለእግዚአብሔር የሚታየው ምንድን ነው ካላችሁ ህዳር ሚካኤል ሲመጣ እናንተ የምታቀርቡት አውደ ምሕረት ላይ የሚቀርበው ዝማሬ እንደ ቀልድ እግዚአብሔር አያልፈውም፣ መስዋዕት ነው። እና ቅዱስ ኤፍሬም የሚለው ምስጋና ማለት ምንድን ነው ካላችሁ ለማን የሚቀርብ መስዋዕት ነው? ለእግዚአብሔር የምናቀርበው መስዋዕት ምስጋና ይባላል። እግዚአብሔርን ላከበራቸው እግዚአብሔር ያከበራቸውን እነሱን ቅዱሳንን የምናመሰግንበት መንገድም መስዋዕት ይባላል። አሁን ጥያቄው ምን መሰላችሁ? ከመስዋዕቱ በፊት በሉ እስቲ መስዋዕት አቅራቢ ነው ያለ። ይኸውላችሁ አደራችሁን ምላችሁ እናንተ ለብሳችሁት የምትወጡት ልብሰ ስብሐት ደም ይፈሰው የነበረችውን ሴት ማቆም የሚችል ልብሰ ስብሐት ነው። እናንተ የምትለብሱት ልብሰ ስብሐት የምስጋና አልባስ የሆነን ሰው መፈወስ የሚችል። አሁን ጥያቄው ልብሰ ስብሐቱ ላይ የለበሰው አካል ግን ለልብሰ ስብሐቱ ይመጥናል አይመጥንም ሌላ ክርክር ይሆናል። እኛ ዜማ ተገለበጠ አልተገለበጠ ነው አይደል የሚያስጨንቀን መዝሙር ስንወጣ። እግዚአብሔር ደግሞ በጣም የሚያሳስበው ጉዳይ ምንድነው ካላችሁ የኛ ንጽህና። አቤል መስዋዕቱ የሚበልጥ ነው ብሎ ብርሃነ ዓለም ቅዱስ ጳውሎስ ያቀረበለትና የተናገረለት ለምንድነው ካላችሁ የአቤል መስዋዕት ምን ስለነበር ነው? እግዚአብሔር በሉ እስቲ ወደ አቤልና በሉ ወደ መስዋዕቱ ተመለከተ። መጀመሪያ ወደ ማን የተመለከተው? ከዛ ወደ ምኑ ስም አላችሁ የላችሁ? ቤተሰብ ያወጣላችሁ እግዚአብሔር በሉ ወደ አቤልና በሉ አይደለም የራሳችሁን ስም ወደ አቤልና በሉ። ለምንድን ነው ዝም የምትሉት እንዴ? ለአቤል ሲሆን ነው እንዴ ጥቅሱ የሚቀላችሁ? እቺን ሳትሉ አትወጧትም። እኔም አልወርድም ከዚያ ወደ ምሕረት በሉ እግዚአብሔር በሉ እስቲ ወደ አቤልና ወደ በኪዳነ ምሕረት
ላወግዛችሁ ነው እዚሁ የምዕመኑ ግዘት። ወደ አቤልና በሉ የራሳችሁን ስም እንዴ አቤል በሚለው ቦታ የራሳችሁን ስም ክተቱት። ወደ አቤልና በሉ ወደ መስዋዕቱ ተመለከተ። ልክ ልብሰ ስብዓት ለብሳችሁ አውደ ምሕረት ላይ ስትቆሙ ከዛች ቅስፈት ጀምሮ የእግዚአብሔር ዓይን እናንተ ላይ ነው። መጀመሪያ እናንተን ያያችኋል እግዚአብሔር። ፍቅርንና ማስተዋልን ስጠን እያልክ እየዘመርክ ከጎን ያለችው ልጅ ጋር ተጣልተሃል። ከዛ ያለፋሃል ማለት ነው እግዚአብሔር። እየሰማችሁ ነው አይደል? አቤቱ ትሕትናን አድለን እያልክ እየዘመርክ ትገፋዋለህ ማለት ነው። አይ ድምፁ ምናምን ከዛ አንተንም ይዘልሃል። ምን ይሆናል? ጩኸቱ ነው ይቀራል ማለት ነው። ለዚህ ነው ትንቢተ አሞጽ ላይ አትጩብኝ ይላል እግዚአብሔር። ምን አትበሉብኝ ይላል እግዚአብሔር። ምስጋናችሁን ጠላሁት ይላል እግዚአብሔር። ለካ አትጩብኝ የሚልበት ጊዜ አለ። ኦሪት ዘጸአት ምዕራፍ 14 ላይም ስታነቡ እግዚአብሔር ሙሴን አትጩብኝ ብሎታል። እናንተ የምታቀርቡት ዝማሬ ደግሞ ሰንበት ትምህርት ቤቱ አስጠንቶ የሚያስወጣችሁ የዝማሬ አገልግሎት ደግሞ ጩኸት አይደለም። ምንድነው ያለው? ምስጋና ማለት ጩኸት ማለት አይደለም። ምስጋና ማለት ምንድነው ብለናል? መስዋዕት በሉ እስቲ። መስዋዕት ነው፣ ጩኸት አይደለም። ምስጋና ማለት የተፈጠርንበት ዓላማ ነው። ምስጋና ማለት መስዋዕት ነው ካለን እግዚአብሔር መስዋዕት አቅራቢውን ይመለከታል ማለት ነው። ሶስተኛ ምስጋና ማለት ህብረታዊነት ማለት ነው። በሉ እስቲ ምስጋና ማለት በሉ እቺን ተናግሬ ይበቃናል። ህብረታዊነት ነው በሉ እስቲ። አንድ ሰው መዝሙር አጥንቶ ሲዘምር ለማገልገል ሲወጣ ከአራት አካላት ጋር ህብረት ያደርጋል። ከስንት አልኳችሁ? እያንዳንዱ መዝሙር ዘምሩ። መዝሙር ጥናት ላይ ነው። እናንተ መዝሙር አስጠኙን ተዉት። የመዝሙር ጥናት መጣችሁ መዝሙር ስታጠኑ በዛሽ ቅስፈት ውስጥ ከአራት አካላት ጋር ህብረትን ታደርጋላችሁ። እያንዳንዱ እዚህ ቁጭ ብለን ቅድም የዘመርነው መዝሙር አለ አይደለም? መግቢያ ላይ በኋላም ደግሞ መራግብሩ ሲያልቅ ምን ዘምረው መዝሙር አለ። ቅድም ወንድሞቻችን እንደና እህቶቻችን ያቀረቡልን ዝማሬ አለ አይደል? እያንዳንዱ ዝማሬ በዘመራችሁበት ቅስፈት ውስጥ ቅዱስ ኤጲፋኒዎስ ሰዎች ከአራት ነገር ጋር ህብረትን ያደርጋሉ። እነዚህ አራት ነገሮች ምንድን ነው ሲባል የምስጋና ህይወትን የሚያገለግል ሰው ከአራት ነገሮች ጋር ህብረት እንዳለው ልብ እንዲል ቅዱስ ኤጲፋኒዎስ ይናገራል። የመጀመሪያው ሰው ከእግዚአብሔር ጋር። ሰው ከማን ጋር አልኳችሁ? አንድ ሰው መዘመር ሲጀምር በስመ ሥላሴ ብሎ ዝማሬን ለመዘመር ለአገልግሎት ሲቆም ግንኙነቱ ከዛሽ ቅስፈት ጀምሮ ከእግዚአብሔር ጋር ነው። ለዚህ ማስረጃችሁ የሚሆነው በረከቱ ይደርብና ቅዱስ ያሬድ ነው። ቅዱስ ያሬድ ታስታውሱ እንደነበር ንጉሱ በጦር ሲወጋው ማን አልተሰማውም? አረ ቅዱስ ያሬድ አልተሰማውም አይደል? በጦር እግሩን ተወግቶ ረጅም ሰዓት እያመሰገነ ቅዱስ ያሬድ ምንም አይሰማውም ነበር። ቅዱስ ያሬድ መቼም በዛ ሰዓት የማደንዘዣ መድኃኒት ወስዷል አንልም አይደለም? ቅዱስ ያሬድ በዛ ሰዓት ለምንድን ነው እየተወጋ ያላመመው ካላችሁ ግንኙነቱ ከማን ጋር ስለሆነ ነው? ከማን ጋር ስለሆነ ነው? ከእግዚአብሔር ጋር ስለሆነ። እና እኛ እየዘመርን ከጎናችሁ የሆነ ሰው ማይሆን ነገር ሲያደርግ ወይም ደግሞ የሆነ ነገር ሲሰማችሁ ዞር ብላችሁ ወሬ የምትጀምሩ ከሆነ ቅዳሴ አገልግሎት ላይ ለአገልግሎት ቁመን ከሆኑ ሰዎች ጋር ጎን ለጎን ማውራት ከጀመርን ከማን ጋር ያለን ህብረት ጠፍቷል ማለት ነው። ለዚህ ነው ስርዓተ ቅዳሴያችን ሰው ቅዳሴ ላይ ምን ማለት አይችልም፣ ማውራት አይፈቀድም አይደለም? ለምን ካላችሁ ህብረቱ ስለሚቋረጠው። ቅዳሴ ማለት አገልግሎት ምስጋና ነው። መዝሙር ልዘምሩ ተሰልፋችሁ ስትወጡ ልብሰ ስብዓት አድርጋችሁ በአውደ ምሕረቱ ስትሄዱ የራሱን ጉዳይ ይዞ የሚያወራ ሰው ሊገጥማችሁ ይችላል። ያህ ሰው ማለት ህብረታችሁን እየነጠቃችሁ። የመጀመሪያው የምስጋና ህይወት መገለጫ ሰው ከማን ጋር ህብረት አለው ነው። አንድ እሱ ነው ያዙ። ሁለተኛ ሰው ከቅዱሳን መላእክት ጋር። ከማን ጋር አልኳችሁ? በጣም የሚደንቃችሁ እዚህ ሰንበት ትምህርት ቤቱ ስንት መዝሙር አለ? ስንት መዝሙር ታውቃላችሁ? እስቲ 10 መዝሙር የምታውቁ ንገሩ። ትንሽ ነው አይደለ? 10 መዝሙር ለአንድ ሰንበት ተማሪ 10 መዝሙር ቀልድ ነው፣ በጣም ትንሽ ነው የሚለው። በነገራችሁ ላይ መላእክት የሚያውቁት 2 ዝማሬ ነው። ስንት አልኳችሁ? ምንድነው ካላችሁ የመጀመሪያው ቅዱስ 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 እግዚአብሔር የሚለው ነው። ሁለተኛው ደግሞ ማቴዎስ ወንጌል ያለው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ አሰምተው ዘመሩ ይላል አይደለ? ክርስቶስ አምላካችን። እያንዳንዱ የቤተ ክርስቲያኒቷ ዝማሬዎች፣ አገልግሎቶች ተጠቅልለው የሚሄዱት ወደዚህ ወደ 2 አካላት ናቸው። ሰው ቢያመሰግን መጨረሻ ላይ የሚሄደው ወደ ቅድስና ህይወት ነው። የምስጋና አገልግሎት የመጨረሻው ጥጉ ቅድስናን ማግኘት ነው። መላእክት ይህንን ነገሩን። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ብለው እችን ዝማሬ ነገሩን።
ይህም ብቻ አይደለም። አምላካችን ክርስቶስ ሲወለድ ቅዱሳን መላእክት ደግሞ ከህዝቡ ጋር ሆነው አንድ መዝሙር ዘመሩ። በሰማይ ምን ሆነ ይላል? ምስጋና ሆነ አይደለ? ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ። ሁሉም ዝማሬ አውጡት። የምታጠኑት መዝሙሮች እንዳለ ደምሯቸው። ተጨምቀው መጨረሻ ላይ የሚሄዱት የመላእክት ዝማሬ ላይ ነው። ለዚህ ነው አንድ ሰው ዘምሮ ሲወጣ ምንድን ነው የምትሉት? ቃለ ሕይወት ነው የምትሉት? ምንድን ነው የምትሉት? ዝማሬ ማንን? የመላእክት ዝማሬ ደግሞ ሁለቱ ነው። አሁን ካለበት የዝማሬ አገልግሎት ከፍ አድርጎ ቅዱሳን መላእክት ወደሚያመሰግኑበት ወደዛኛው ምስጋና ይውሰድ ስትሉ የትኛውም ሰው ዘምሮ ሲወጣ እንደ ቤተክርስቲያን ስርዓት ምን ያሰማልን ነው የምንለው? ዝማሬ መላእክት ያሰማልን፣ በእድሜ በጸጋ ይጠብቅልን ብላችሁ ታሰናብቱታላችሁ ማለት። ሶስተኛው ሰው ከሰው ጋር። ሰው ከማን ጋር አልኳችሁ? መቼም ዝማሬው የህብረት ነው አይደል? የምንዘምረው በህብረት ስንዘምር ሰው ከሰው ጋር። ለዚህ ነው ቅዳሴ ላይ ተሰጥኦን መልሱ ሲል ሰምታችሁታል ዲያቆን እና ተሰጥኦን መልሱ ይላል። አገልግሎቱ ዝማሬው የሁሉም ስለሆነ አንደበት ያለው ሁሉ ማንን ያመስገን ይላል። ስለሆነ የህብረት ነው። አራተኛው ሰው ከተፈጥሮ ጋር። ሰው ከማን ጋር አልኳችሁ? አይታችሁ ከሆነ ቅዱስ ያሬድ ታስታውሱ እንደነበር ዝማሬን ሲሰራልን የአማረውን የዝማሬ ውሃ ልክ ሲሰጠን ተፈጥሮን ያስተማራችሁ አይደል? ትልን ያስተማራችሁ። እስቲ አሁን እናንተ መዝሙር አልያዝ ያላችሁ መዝሙር አለ? ዜማ አለ? የለም። ላሲዛችሁ እኮ ነው፣ ላስጠናችሁ ነው። እምቢ ያላችሁ አልገባችሁ ያለ የሆነ ወረብ የለም? ከዛ ቤታችሁ አልጋችሁ ላይ ተኝታችሁ ስልካችሁን ከፍታችሁት ማለት ነው እና የሆነች ትል እየወረደች እየወጣች ብታዩት ምንድን ነው የምታረጓት? እየሰማችሁ ነው? ነጠላች ጫማችሁን አውልቃችሁ ጠፍጥፋችሁ ነው የምታባሯት አይደለ? ቅዱስ ያሬድ ግን ትምህርት ባልገባው ሰዓት የአንዲት ትል መውደቅና መነሳት ተስፋ ሰጠው የመላእክትን ዝማሬ አግኝቷል። በተፈጥሮ ዝማሬን ሰዎች ይማራሉ ማለት። ተፈጥሮ ራሷ መምህሩና ዝማሬን ታስተምራቸዋለች ማለት ስለሆነ ሰው ከማን ጋር ያልኳችሁ? ይሄን ለማየት እና አባ ሳሙኤል ዘዋልድባን እና አቡነ አረጋዊ ሌሎቹም ቅዱሳን አባቶች ብታያቸው አምላካችን ክርስቶስ ያከበራቸው እነዚሁ ቅዱሳን ስትመለከቷቸው ከተፈጥሮ ጋር በጣም ጥብቅ ግንኙነት ነበራቸው ማለት ስለሆነ ዝማሬ ማለት ህብረታዊነት ነው ሲባል ከስንት አካላት ጋር አልኳችሁ? ይሄንን ህብረት ለማድረግ ግን ፕሪሪኩዌስት አለው ወይም መቅድም አለው። አቤቱ በሉ እስቲ፣ አቤቱ በሉ። አይሰማም? አቤቱ በሉ እስቲ። ምን እንልሃለን? አሁን እናመሰግናለን ካልነው በኋላ የዝማሬ ህይወት ስለ ህይወቱ ስናወራ እዚሁ የዘውትር ጸሎት ላይ ይነግራቸዋል። 3 ነገር ያስፈልጋል ይላል። ከዚህ ህብረት፣ ከዚህ መስዋዕት፣ ከዚህ የተፈጠርንበት ዓላማ ጋር አብረው ለመኖር እያንዳንዳችሁ ከኔ ጨምሮ አሁን የሚከተሉት ነጥቦች ግዴታ መኖር አለባችሁ ይላል። አቤቱ እናመሰግናለን ካለ በኋላ ቀጣዩን ፕሪሪኩዌስት ይነግራቸዋል። ወይም መምጣት ያለበት አቤቱ በሉ እስቲ ምን እንልሃለን? አይ ከሱ ቀጥሎ ያለው አቤቱ እናመሰግናለን፣ አቤቱ እናከብረሃለን ይላል። ምን እንልሃለን? አያችሁ፣ አንድ ሰው ለማመስገን ሲቆም መገለጫው ኦርቶዶክሳዊ የዝማሬ ህይወት የምስጋና ህይወት ምንድነው ካላችሁ እዛው የዘወትር ጸሎት ላይ አቤቱ እናመሰግናለን ካለ በኋላ አቤቱ ምን እንላለን? በቃ እግዚአብሔርን አክብሩት። አደራ ምላችሁ የእውነት አክብሩት። በደንብ ያስከብራችኋል። ለማንም ብላችሁ ለታይታና ለማስመሰል ክርስቲያን እንዳትሆኑ። እውነተኛ ክርስቲያን ነው። የመዝሙር ክፍሉ ለማስደሰት ብላችሁ የሆነ መንፈሳዊ መስላችሁ እንዳትታዩ። እነሱ ስለሚቀጧችሁ ብላችሁ ስለነሱ ቅጣት ብላችሁ የሆነ የታሸ ማንነት ሳይኖራችሁ ፊልተር ሆናችሁ ክርስቶስ ፊት እንዳቀርቡ ማለት። ሰፈር ውስጥ ሌላ ባህሪ፣ ሰንበት ትምህርት ቤት ስንመጣ ሌላ ባህሪ አይደል የሚያስቸግረን? የአብዛኛው ሰንበት ተማሪ ውድቀት ምንድነው ካላችሁ 2 አይነት ማንነት ማሳየት አይደል? እዚህ ሰንበት ትምህርት ቤቱ ስንታይ የሆኑ ሰዎች ዝማሬ ስለሚከለክሉን ብለን ፈርተናቸው ማይሆንና የሌለንን ማንነት ለማሳየት እንሞክራለን። ከዛ የሆነ መዝሙር ሲያስጠናቸው የነበረውን ልጅ መንገድ ላይ ስታገኙ ደግሞ ተሽሎክልከ ተደብቀ የምትሄድበት ህይወት አለ አይደል? አብዛኞቻችሁ ታዳጊያን ናችሁ። አደራ ምላችሁ ነገር 2 አይነት ማንነት እንዳይኖራችሁ። አቤቱ ምን እንልሃለን ያለው ከናመሰግናለን በኋላ እናከብራለን በሉ እስቲ። በህይወታችሁ፣ በእውቀታችሁ፣ በአገልግሎታችሁ እግዚአብሔርን አክብሩት። አንድ እሱ አቤቱ እናከብራለን ብቻ አይደለም። አቤቱ በሉ እስቲ እንገዛልሃለን። መጀመሪያ ምን እንላለን ያለው? ይሁት እንዴት እንደተሰራ ጸሎት። አቤቱ እናመሰግናለን፣ ከዛ ምን አለ? አቤቱ እናከብራለን። ቀጣዩ ምንድነው? አቤቱ ምን እንላለን?
እንገዛልሃለን። ማክበር አንድ ነገር ነው። ሰው እግዚአብሔርን ሲያከብረው ይከብራል። አገልግሎታችሁን ስታከብሩ ትከብራላችሁ። ለአገልግሎቱ የሚሆን ህይወት ለመያዝ በምትሄዱበት ሰዓት አገልግሎቱ እናንተን ያስከብራችኋል። ከዛ በኋላ ግን ማክበር ብቻ አይደለም። አቤቱ ምን እንልልሃለን? በቃ የትም ቦታ ለእግዚአብሔር ተገዙ እና ሁለተኛው ያነሳው አቤቱ እንገዛልሃለን። ከዛ በኋላ ቀጣይ ምን ይላል መሰላችሁ? አቤቱ በሉ እስቲ ቅዱስ ስምህን ምን እንላለን? አያችሁት እንዴት ድጋሚ እንደመጣ? አቤቱ እናመሰግናለን፣ አቤቱ እናከብረሃለን፣ አቤቱ እንገዛልሃለን፣ አቤቱ ቅዱስ ስምህን ምን እንላለን? በቃ ስለሆነ መጨረሻ ላይ ነው ማመስገን የሚለው የሚመጣው ማለት ነው። አምላካችን እግዚአብሔር በዚህ ህይወት እንድንመላለስ የእርሱ ቅዱስ ፍቃዱ ይሁንልን። ስለሆነ አንደኛው የሚለው ማክበር፣ መገዛት፣ ማመስገን በሚለው ውስጥ ግን 3 መንፈሳዊ ሂደትን እንድንሄድ ትፈልጋለች። የመጀመሪያው ንጽህና ነው። ስለ ንጽህና ቅድም አውርተናል። ሁለተኛው አብርሆት በሉ እስቲ ወይም እውቀት ነው። አብዛኞቻችን በነገራችሁ ላይ የምንዘምረውን ዝማሬ በትክክል አናውቀው። የምንጮውን ቅዳሴ በትክክል ማያውቅ ዲያቆን እንዳለ ታውቃላችሁ። የሚሰብከውን ምስባክ አያውቀውም። ትርጉሙ ምንድነው ብትሉት በትክክል ሊያስረዳችሁ ማይችል ሰው ይመጣል። ቁሞ እየዘመረ እያገለገለ አሁን ዘምረህ የወጣኸው ምንድነው ብሎ ምዕመን ሊጠይቃችሁ ይችላል። ኦርቶዶክሳዊነት የምስጋና ህይወት ከንጽህና ቀጥሎ ሁለተኛ የሚፈልገው ምንድነው ካላችሁ እውቀት ነው። ምን ይፈልጋል አልኳችሁ? እና ዘማሪ መማር አለበት። ለማገልገል የሚወጣ ለመዘመር የሚወጣ ሰው አስቀድሞ ምን ማለት አለበት? አለበዚያ ምን ትሆናላችሁ መሰላችሁ? እንደዛ ልጅ ትሆናላችሁ። ያ ልጅ ምን አለ መሰላችሁ? አመቱን ሙሉ ተምሮ አጥንቷል። የዝማሬ ጥናት አልፎት አያውቅም፣ ግን በትክክል አልተረዳውም ዝማሬው እና ወደ ምረት ላይ ወጥቶ መዘመር ብቻ አይደለም መስበክ ይፈልጋልና ሊሰብክ ወጣ እና ምን አለ መሰላችሁ? ምዕመናን አለ የትምህርታችን ርዕስ ተዘጋጅታችሁ ጠብቁኝ ነው አለ። ምን ብላችሁ ጠብቁኝ? እና አሁንም ጮክና ተዘጋጅታችሁ ጠብቁኝ ይላል። ይወራጫል፣ ወደዚህ ይሄዳል፣ ወደዛ ይሄዳል። አሁንም ምን ብላችሁ ጠብቁኝ ነው። እና እንዳጋጣሚ ነው አውደ ምረቱ ደረጃ አለው ወደ ታች እና እሱ ከላይ ሆኖ ነው የሚያስተምረው። ተዘጋጅታ አንድ መነኩሴ ገርሟቸው አንድ እናት እንዲህ ብለው ያዩታል። አሁንም ምን ብላችሁ ጠብቆኝ ነው የሚለው? እስቲ ድገሙት። 30 ደቂቃ ሙሉ ምንድን ነው የሚለው? እና ሴትዮዋ ግራ ገባቸው። ምን ሊለም ፈልጉ? መጨረሻ ላይ እግዚአብሔር አይጣላቸው። ይሄ ልጅ አደናቅፎት ከአውደ ምረት ላይ ቀሚሱ ጠልፎት የለበሰው እኒ እናት ላይ ያረፍባቸዋል ወይም ይወርቁባቸዋል። በወደቀ ሰዓት እኒ እናት ምን አሉ መሰላችሁ? ወዲያው ልጁ ደንግጦ ሰባኪው እናታችን በጣም ይቅርታ አደናቅፎኝ ነው የወደቅኩት አላቸው። በፍጹም አንተ ምንም አላጠፋም አሉ። መጀመሪያውኑ ምን ብላችሁ ጠብቁኝ ብለህ ነበር? እኔ ነኝ ያልተዘጋጀሁት አሉ እንጂ አንተማ ምን ብላችሁ ጠብቁኝ ብለህ ነበር። እኛ መቅለብ ነበረብን አይደል? ተዘጋጅተን መጠበቅ ነበረብን። እና አደራ እንዲህ አይነት አገልጋይ እንዳትሆኑ እሺ። በቃ የሆነ ጥቅስ ይዞ መድረክ ላይ መሮጥ፣ የሆነች መዝሙር አጥንቶ ዘማሪ ካልሆንኩ እንደዚህ እንዳትሆኑ። የምር እየተሰራችሁ ለፉ። አሁን ባለው የዘወትር ጸሎት ላይ በተሰራው ደረጃ መሰረት እለፉበት። ያኔ ራሱ እግዚአብሔር ያስከብራችኋል። ሰው ባያከብራችሁ ራሱ እግዚአብሔር ስላከበራችሁት በሰው ፊት ሞገስ ይሰጣችኋል። የሆነ ታዋቂ ለመሆንና የቲክቶክ አድማቂ ዘማሪ ለመሆን እንዳትሆኑ አደራችሁ። እውነተኛ ኦርቶዶክሳዊ አገልጋይ ዘማሪ ነው። እውነተኛ የዝማሬ ህይወት የገባው አገልጋይ። አንዳንድ ሰዎች የሚዘምሩት በሰው ዘንድ አድናቆት ለማግኘት ሰዎችን ለመሳብ የሚዘምሩ ሰዎች አሉ። እኔ አደራችሁን ሰንበት ትምህርት ቤት ለፍታባችሁ ለሆኑ ሸቀጦች ገበያ እንዳትሆኑ። እውነተኛ ዘማሪና እውነተኛ አገልጋይ ሁኑ። ወጣቶች ናችሁ፣ ገና ልጆች ናችሁ፣ በጣም ብዙ መስራት ትችላላችሁ። የምታዩትን በጣም ምረጡ። አንዳንዴ በልበል ይላል አይደል? የሆነ ሰው በአጭሩ ዘማሪ ሲሆን ሲያይ ምን ችግር አለ እኔም ብለን በአጭሩ ማይኳን መያዝ። እኔ አደራ እንዲህ እንዳትሆኑ። ቅድም እንዳልነው ዘወትር ጸሎት ላይ እንደተሰራልን በሱ ደረጃ መሄድ ነው። ማወቅ ማለት ምን ማለት ነው ካላችሁ የሚዘምረውን በህይወት መግለጥ መቻል ማለት። ለምሳሌ ቅዱስ ሚካኤል ጠባቂያችን ነው አይደለም? በህይወታችሁ አሳዩ ነው ብቻ ማለት ሳይሆን በህይወት ማሳየት። ሁለተኛ ኦርቶዶክሳዊነት የዝማሬ ህይወት በእምነት የሚቀርብ ነው። በምን የሚቀርብ ነው? ይኸውላችሁ እኛ የምናመሰግነው ሲቸግረ ማነው ሲደላን ብቻ አይደለም። በመከራ ውስጥም እያለፈ ማገልገልን ልመዱ። በመከራ ውስጥ እያለፋችሁ መዘመርን ልመዱ። በመከራ ውስጥ እያለፋችሁ እግዚአብሔርን ማመስገን። ለዚህ ነው ብርሃነ ዓለም ቅዱስ ጳውሎስ ሁልጊዜ ምኖች ሁኑ ነው ያለው? አመስጋኞች ሁኑ አይደለ? ሰው ሁሌም በሁሉ አመስጋኝ እንዲሆን ቅዱስ ጳውሎስ ይናገራል። እና ስትዘምሩ አምናችሁ ነው የምትዘምሩት? ሳትዋሹ ንገሩኝ። እናንተ ስትዘምሩ ከፊታችሁ ቅዱስ ሚካኤል እንደሚቆም ታምናላችሁ አታምኑ? እየሰማችሁ
እውነት አመናችሁም አላመናችሁም እናንተ በምታገለግሉት አገልግሎት ውስጥ ሚካኤል ከፊታችኋል። በስርዓት ቁሞ ነው የሚሰማችሁ። ይሄ ደግሞ እምነት ይፈልጋል። እምነት ደግሞ የማናየውን ነገር የሚያስረግጥልን ነው ይላል ቅዱስ ጳውሎስ ዕብራውያን ላይ። አደራ ምላችሁ መዝሙር አስጠኙን እንዳታዩት። ከመዝሙር አስጠኙ በስተጀርባ ሚካኤል ከፊት ለፊት ቁሟል። ከፊቱ እናንተ ለመዝሙር ጥናት ስትገቡ ቅዱስ ሚካኤል ከፊት ቁሞ ምስጋናችሁን ይቀበላል። ለምን ካላችሁ መላእክት ጸሎት ያሳርጋሉ አይደል? እናንተ የምትዘምሩት ዝማሬ ለቮካል አይደለም፣ ጉሮሮ ለማስተካከል አይደለም። ቅዱስ ሚካኤል ጋር ሲደርስ ሚካኤል መስዋዕት ስለሆነ መሬት ላይ እንዲነጥብ አይፈልግም። እኛ ማንጠነቀቅለትን ዝማሬ መላእክት እንዴት ተጠንቅቀው ከአንደበታችን የሚወጣው መስዋዕት ስለሆነ ወደ እግዚአብሔር ያሳርጉታል። መርሳት የሌለባችሁ ነገር እያንዳንዱ ዝማሬያችሁ በእምነት ዘምሩት። ሚካኤል ባህራንን የረዳ ቅዱስ ሚካኤል፣ አፎሚያን የረዳ ቅዱስ ሚካኤል እያላችሁ ስትዘምሩ የእናንተን ሕይወትም ይፈልገዋል ቅዱስ ሚካኤል። እናንተንም መርዳት ይፈልጋል። ምክንያቱም አባታችን ነው። እኛን ማገዝ ይፈልጋል። በእኛ ሕይወት ውስጥ መግባት ይፈልጋል ቅዱስ ሚካኤል። ስለሆነ አምናችሁ ዘምሩ። እግዚአብሔር እንደሚሰማን ከፊታችን ቅዱሳን መላእክት እንዳሉ ምስጋናው ምድራዊ ሳይሆን ሰማያዊ እንደሆነ ሰው አምኖ እንዲመጣ ቤተክርስቲያን ትፈልጋለች። ሁለተኛ የምስጋና ሕይወት የሚፈልገው ምንድነው ካላችሁ እምነት ነው። አምናችሁ ከዘመራችሁ ማይቀየር ማንነት የለም። አምናችሁ ከዘመራችሁ ማይስተካከል ሕይወት የለም። ለዚህ ነው አይደል ያለው ጌታ ሆይ አለው አይደል አምናሃለሁ አለው። ምን እልሃለሁ ግን አለው አለማመኔን ምን በለው እርዳው አይደል ያለው። አምናሃለሁ እኮ አለው። አምኜ ነው የመጣሁት። ምንም ጥያቄ የለውም። ስላመናችሁት ነው እዚህ የመጣችሁት። ስላመናችሁት ነው የምታገለግሉት። ግን አለ ያ ሰው መቶ አለቃው አምናሃለሁ ግን አለማመኔን እርዳው። እግዚአብሔር አምላካችን አለማመናችንን ይርዳው። ሶስተኛ ኦርቶዶክሳዊ የምስጋና ሕይወት ሚስጥራትን ይፈልጋል። ምን ይፈልጋል አልኳችሁ? እሺ በነገራችሁ ላይ እንደ አገልጋይ መቁረብ ግዴታችሁ። እየሰማችሁ ነው አይደል? ከመዝሙር ጥናት አቴንዳንሱ ባሻገር የስጋው ደግሞ ሕይወታችሁ ቼክ መደረግ አለበት። ቀልድ አይደለም። የምታቀርቡት ቮካል ልምምድ አይደለም። ስለሆነ ቆራቢ መሆን አለባችሁ። ምክንያቱም ኃይል የሚሰጠው እሱ ስለሆነ የንስሐ ሕይወት በጣም ሊኖራችሁ ይገባል። ቅድም ንጽህና ብለናል አይደለም? አንድ ሰው ሊዘምር ሲል ንጹህ መሆን አለበት ካላችሁ ንስሐ ይግባ እያለን ነው አይደል? በጣም ታዳጊዎች ናችሁ። መቼ ለንስሐ ሕይወት አልደረስንም አትሉም። ከ12 ዓመት በላይ ናችሁ አብዛኞቻችሁ። ስለሆነ ንስሐ ሳትገቡ ምንም አይነት መዝሙር መዘመር የለባችሁ። እያንዳንዳችሁ የንስሐ ሕይወት ሊኖራችሁ ይገባል። እያንዳንዳችን ከኔ ጨምሮ የስጋው ደግሞ ሕይወት ሊኖረን ይገባል። ምክንያቱም ምስጋናው ቀላል አይደለም፣ ዓለማዊ አይደለም። ወይም ሰዎችን ሞቲቭ ልታረጉ አይደለም የምትዘምሩት። ወዴት የሚያርግ ነው ብለናል? ወደ እግዚአብሔር የሚያርግ ከሆነ ደግሞ ወደ እግዚአብሔር የሚሄድ ምስጋና ንጹህ ነው። ምስጋናው ንጹህ እንደሆነ ሁሉ የሚያቀርበው ዘማሪው ራሱ ምን መሆን አለበት አይደለ? ወደ አቤልና ወደ ማን ተመለከተ ይላል። ስለሆነ የነፍስ አባት የሌላችሁ ልጆች መዝሙር ክፍል ያላችሁ፣ ሰንበት ትምህርት ቤት ውስጥ ያላችሁ ከ12 ዓመት በላይ የሆናችሁ የንስሐ ሕይወትን መጀመር አለባችሁ። ምክንያቱም ቀልድ አይደለም የምትቆሙት። ከፍ ሲል ደግሞ የስጋው ደግሞ ሕይወትን መጀመር አለበት። አገልጋይ ከምስጢራተ ቤተክርስቲያን ሱታፌ ውስጥ መውጣት የለበትም። አምላካችን እግዚአብሔር አሁን በተነጋገርነው መሰረት እንድናገለግለው የእርሱ ቅዱስ ፍቃድ ይሁንልን። ይቆየን።